የኮሌጅ የሃይ ስኩል ኦር የዩኒቨርሲቲ ጓደኞቻችን ጋር ለምንድነው የተራራቅ ነው? ይሄንን ሳይኮሎጂ ስለዚህ ጉዳይ የሚያወራ መልስ አለው። ይሄን መልስ ከመንገሬ በፊት ግን አሁኑኑ በኋላ ስለምትረሱ ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አድርጉልኝ። መጨረሻ ላይ በኮሜንት ደግሞ ሜንሽን አድርጓቸው እነዛ ጓደኞቻችሁ። ቀጥታ ወደ ሳይኮሎጂው መልስ ልሄድ። የሶሾ ኢሞሽናል ሴሌክቲቪቲ ቲዮሪ በሳይኮሎጂስት ላውራ ኤል ዴቨሎፕ የተደረገ ቲዮሪ እንደዚህ ይላል። ሰዎች እድሜያቸው እየጨመረ በሄደ ቁጥር የነበራቸው የሶሻል ላይፍ ሰርክላቸው እየጠበበ ይመጣል። በፊት ብዙ ጓደኞች ሊኖራችሁ ይችላል። በፊት ብዙ ጓደኞች ቤስት ጓደኛ በሃይማኖት ስፍራ፣ በኮሌጅ፣ በክላስሜት ብዙ ጓደኞች ሊኖሩ ይችላል። ደግሞም ነበርን። ግን ከጊዜ ቆይታ በኋላ እነዛ ጓደኞች ጋር እየተገናኘ አይደለም። ሳይኮሎጂ ይሄን እንደ ብሎ ይጠራል። ይህ ዲስኢንጌጅመንት ሳይሆን ፕራዮሪታይዚንግ ነው ይላል ሳይኮሎጂ። ምን ማለት ነው መሰላችሁ? እነዚህ ሰዎች በፊት ለጥ ነበሩ፣ ትዳር የላቸውም፣ ስራ የላቸውም፣ ከአባት እናት ቤት ነው ኮሌጅም ዩኒቨርሲቲም ስላክላቸው የነበረ። አሁን ግን ስራ ከጀመሩ በኋላ የራሴ የሚል የራሱ የሆነ ቤተሰብ አለው፣ ስራ አለው። ሳይኮሎጂ ይሄንን መራራቅ እንዴት ይጠራል መሰላችሁ? ይህ ዲስኢንጌጅመንት ሳይሆን ፕራዮሪታይዚንግ ነው ብሎ ይጠራል። ምን ማለት ነው ይሄ? በፊት እንደዋወል የነበረው የቅርብ የኮሌጅ ወይ የዩኒቨርሲቲ ጓደኛችን የጠፋው ጠልቶኝ ሰው ወይም ደግሞ ደብሮ ሳይሆን ሌላ አስቸኳይ የሆነ ጉዳይ አለ፣ የቤት ኪራይ ጉዳይ አለ፣ የልጆች ትምህርት ክፍያ አለ፣ ገብታችኋል? የስራ ሁኔታ አለው። ሌላ አሁን ደግሞ እየሰራበት ያለ የወርክ ኢንቫይሮንመንት ፖለቲክስ አለው። በዚህ ሁሉ ውስጥ ሆኖ እንዴት እኛን ያስታውሰን? ስለዚህ ያ ሰው ጠልቶን ሳይሆን ሌላ ጉዳይ ገጥሞት ነው፣ ሌላ አስቸኳይ ጉዳይ ገጥሞት ነው፣ በራሱ ህይወት ቢዚ ሆኖ ነው። እንደዚህ ተረዱ። በኮሜንት ያ ደውሎላችሁ ለማቆ ጓደኛችሁ ሜንሽን አድርጉትና ላኩለት። አዎ ቢዚ ሆኜ ነው እንጂ ረስቼክ አይደለም፣ ደብሮኝም አይደለም፣ በቃ ቢዚ ሆኜ ነው፣ ተረዳኝ፣ አዎ ተረዳኝ ብላችሁ ይሄንን መልእክት ሼር አድርጉላቸው። ስለሰማችሁኝ አመሰግናለሁ። ስለዚህ የዚህ ሳይኮሎጂ ጭብጥ ሐሳቡ ምንድነው መሰላችሁ? ሰው ከሰው የምራቀው የበፊቱ ጓደኞቻችን ከኛ የራቁን ጣልቶን ወይም ደግሞ ደብሯቸው ሳይሆን ቢዚ ሆኖ ነው። This is not disengagement, it is